ተባረክ ፓስተር። ለእግዚአብሔር መንፈስና ለሱ ጊዜውን ተዋለን። ጌታ ይባርክህ ብለዋል። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ይባርካችሁ። ቴንኪዩ። ጸሎት ሁሉ ጊዜ ጥሩ ነው። የሚታሰረውን አስሮ መሄድ እዛ ደግሞ እንዳወቀ። ስለዚህ ጌታ አብዝቶ ይባርካችሁ። ድሮ ኬንያ ያለው ፖሊሶች ያስቸግሩን ነበር እና በወጣን ቁጥር ይዞናል እና አንዲት እህት ነበረች ሁሉ ጊዜ በኢየሱስ ስም ፖሊስ ላይ የሚሰራ ምናምን እያለች ያስተረኝ ትወጣለች እና ወንድሟ ደግሞ ጌታን አያውቅም እና ሁሌ እሷ ትያዛለች፣ እሷ እያዘች እና ምን ሆኜ ነው አለችው። እየሄደ የሚያስመጣት እሱ ነው። ለምን እንደሆነ እኔ ጸልዬ ነው የወጣሁት ትላለች። እንደኔ የዓመቱን አንዴ ስለማታስሬ ነው በየቀኑ አስረለቃ አስሮ መሄድ ጥሩ ነው ልላችሁ። ጌታ ይባርካችሁ። ፓስተር ጌታ ይባርክ። ሽማግሌዎችን ሁላችሁ ለጸሎታችሁ ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ እንደኔ የረዳኝ አመሰግናለሁ። በጉባኤ ከፍ አደርገዋለሁ። እኔን መርጦኛል በእውነት የምትሉ እስቲ ዘምሩለት ለእሱ የረዳኝ አመሰግናለሁ። በጉባኤ ከፍ አደርገዋለሁ። እኔን መርጦኛል በእውነት የምትሉ እንደረዳን እንደበዛው ኃጢአት በፊቱ ባልተገኘው ባራራልኝ አባቴ ምሕረቱ ለኔ በዛ ቸርነት አረገልኝ። አቤቱ መድኃኒቴ ይክበር ይመስገንልኝ፣ ይክበር ይመስገንልኝ፣ ይክበር ይመስገንልኝ፣ ይክበር ይመስገንልኝ፣ ይክበር ይመስገንልኝ፣ ይክበር ይመስገንልኝ። የረዳኝ አመሰግናለሁ። I'm
Yes,
ቅዱስ እግዚአብሔር ያለ የነበርክ አንተ እኮ ነህ ለኔ ከሌላ የሆንክ ሌላማ ምስጋና ሌላማ ምን እከፍልሃለሁ? ምስጋና ቅዱስ እግዚአብሔር ያለ ቅዱስ እግዚአብሔር ያለ የነበርክ አንተ እኮ ነህ ለኔ ከሌላ የሆንክ ሌላማ ምን እከፍልሃለሁ? ምስጋና አልተቆለፈም ይቅርታው ደጁ ዛሬም ይራራል ላመነ በልጁ የምህረቱ መገለጫ ምልክቱ የማይለይሻው ያለው በእውነቱ አልተቆለፈም ይቅርታው ደጁ ወደድኩህ እንደገና
እንጂ ስላደረግለት ሌላ ምን ቃል መንፈስ አለ በዚህ ሃሌሉያ የክብር መንፈስ አሞራት ያክረባት የናባባስ ሃሌሉያ ሃሌሉያ የእግዚአብሔር መንፈስ የእግዚአብሔር መንፈስ ህልውና ይታወቀናል። ሃሌሉያ 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 ቀንበር የሚሰብር እግዚአብሔር መንፈስ ነፃ የሚያወጣ እግዚአብሔር መንፈስ እስራት የሚፈታ እግዚአብሔር መንፈስ ኃይል የሚሆን እግዚአብሔር መንፈስ የሚፈውስ እግዚአብሔር መንፈስ የሚረዳ እግዚአብሔር መንፈስ ሃሌሉያ ቅዱስ ክብር ለእግዚአብሔር አምላካችን ስለመጣው ተሰጥቷል። በኢየሱስ ስም ጌታ ይባርክ። እግዚአብሔር ይባርካችሁ። መንፈስ ቅዱስ ሲመጣ ትንሽ ቀንስልኛል። አራት ወይም አምስት ላይ ነው ያለው። አንድ ትንሽ በቃ በቂ። እግዚአብሔር የተባረከ ይሁን። ክብር ለእግዚአብሔር ለአምላካችን ይሁን። በቃ መንፈስ ቅዱስ ሲሰራ ከማቋረጥ ቃሉን አጠር ማድረግ ይሻላል ብዬ ነው። ሰዓት እንዲሄድ አውቃለሁ። እግዚአብሔር እናመሰግናለን። መጽሐፍ ቅዱስ የያዛችሁ ለእግዚአብሔር መኖር በሚል ርዕስ ነው ዛሬ የምናየው። አንደኛ ጴጥሮስ ምዕራፍ 4 ላይ ታወጡና ከቁጥር 1 እስከ 11 ፓስተር አብዱልኝ። በጌታ ስም አነባለሁ። አንደኛ ጴጥሮስ ምዕራፍ 4 ክርስቶስ በሥጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በሥጋ መከራን የተቀበለ ኃጢአትን ትቷል። የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞት በስካር በዘፈን ያለ ልክ በመጠጣትም ነውር ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃል። በዛም ነገር ወደዛ መዳራት ብዛት ከነሱ ጋር ስለማትሮጡ እየተሳደቡ ይደነቃል።
ነገር ግን እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ሰዎች በሥጋ እንዲፈረድባቸው፣ በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ሰብኮላቸው ነበርና። ዳሩ ግን የነገር ሁሉ መጨረሻ ቀርቧልና እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩ ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩ እግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዛው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። የሚያገለግል ቢሆን እግዚአብሔር በሚሰጠ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን አሜን። ጌታ ይባርክ ፓስተር። እንግዲህ ሲጀምር እንዳያችሁት ቁጥር 1 ላይ በቀረላችሁ ዘመን ለእግዚአብሔር እንደ እግዚአብሔር ፍቃድ እንድትኖሩ ብሎ ይለናል። እግዚአብሔር የተባረከ ይሁን። እንግዲህ ለዚህ ነው ርዕሱንም ከዛ ጋር በተያያዘ ርዕስ የሰጠሁት ለእግዚአብሔር መኖር ወይም እንደ እግዚአብሔር ፈቃድ መኖር እንድንችል ነው የሚናገረው። መቼም እንደ እግዚአብሔር ፍቃድ ወይም እንደ እግዚአብሔር ስንኖር መዛኙ ራሱ እግዚአብሔር ነው። የሚያውቀው እሱ ራሱ እግዚአብሔር ነው። ክብር ለስሙ ይሁን። ሰዎች የተለያየ ነገር ከሚያዩት የተነሳ ከሁኔታችን የተነሳ በቃ በእኛ ላይ ከሚያዩት ጸጋ በእኛ ላይ ከሚያዩት ሌላ አገልግሎት የተነሳ ብዙ ነገር ሊሉን ይችላሉ። ግን እግዚአብሔር እንዴት ነው ምንድን ነው የሚለው ነገር በጣም በጣም ወሳኝ ነው። እግዚአብሔር የተባረከ ይሁን። እሱን መኖር እንድንችል ነው የእግዚአብሔር ሐሳብ። ያ እግዚአብሔር የሚቀበለው አይነት ኑሮ፣ እግዚአብሔር የሚቀበለው አይነት አገልግሎት እንዲሆን አገልግሎታችን ይሄ ነው ዋናው ነገር። እግዚአብሔርን እናመሰግናለን። ክብር ለስሙ ይሁን። እንግዲህ በቀረው ዘመናችን በአዲሱ ሕይወት እንድንመላለስ ነው የሚመክረን። አዲስ ሕይወት ነው የጀመርነው ጌታን ባገኘን ጊዜ። ለእግዚአብሔር መኖር የዕለት ተዕለት ተግባር ነው። የአንድ ቀን አይደለም፣ የሁለት ቀን አይደለም። አንዳንድ ጊዜ አፕ ኤንድ ዳውንስ ይኖራሉ። መቼም ውጊያ ስላለብን እንደገና ደግሞ ይሄ ስጋ ስላለ ቀመሻቱ ሌላ ስለሆነ መውጣት መውረድ ሊኖር ይችላል። ግን ሁል ጊዜ እንደ እግዚአብሔር ሐሳባችን ፍቃዳችን ሁል ጊዜ እሱ መሆን መቻል አለበት። በቃ እንደ እግዚአብሔር ሐሳብ እኖራለሁ፣ በቀረው ዘመኔ ሁሉ እንደ እግዚአብሔር ፍቃድ እኖራለሁ ብለን ራሳችንን ለእግዚአብሔር በመስጠት ይጀምራል ማለት ነው። ክርስትና ከራሳችን ፍላጎት ምኞት ይልቅ ለእግዚአብሔር ፈቃድ ለመኖር መወሰንን ይጠይቃል። ይህ ደግሞ በእኛ አቅም የሚሆን ነገር አይደለም፣ በእኛ አይቻልም። ስለዚህ እንዲህ ይላል በገላትያ ምዕራፍ 2 ቁጥር 20 ላይ ሐዋርያው ጳውሎስ ሲናገር ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። ምን እያለ ነው ጳውሎስ? አሁን እኔ አይደለሁም የምኖረው፣ ነገር ግን ክርስቶስ የእሱን ሕይወት በእኔ ውስጥ እንዲኖር እፈቅዳለሁ እያለ ነው። ክርስቶስ የራሱን ሕይወት ሲኖር በእኛ ውስጥ ነው ድል ያለው። እኛ መኖር የማንችለውን እግዚአብሔር ክርስቶስ በእኛ ውስጥ ሲኖር ማለት ነው። እንደ እግዚአብሔር ፍቃድ ለመኖር የእግዚአብሔር ቃል አሁን ባነበብነው ክፍል ላይ የሚመክረን ነገር አለ። ጴጥሮስ አድርጉ የሚላቸው ነገሮች አሉ። እነሱን እናያለን። የመጀመሪያው የቀድሞውን የህይወት ዘይቤ አትከተሉ ወይም ላይፍ ስታይል፣ የቀድሞውን ላይፍ ስታይል አትከተሉ እያላቸው ነው። ቁጥር 3 ላይ ታገኙታላችሁ። ቁጥር 3 ላይ እንዲህ ይላል፣ የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞትም በስካርም በዘፈንም ያለ ልክ በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት
ያለፈው ዘመን ይበቃል ይላል። ያለፈውን ዘመን ህይወት አትከተሉ። የዚህ አይነት ህይወት አይኖራችሁ። ጌታን ካገኘን በኋላ የቀድሞ አይነት ህይወት ሊኖረን እንደማይገባ መጽሐፍ ቅዱስ በዚህ ቦታ ብቻ ሳይሆን ደጋግሞ ይናገራል። ይህንን ሐሳብ ይናገራል። ጳውሎስ በኤፌሶን ምዕራፍ 5 ላይ ከቁጥር 8 እስከ 11 ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። እንደ ብርሃን ልጆች ኑሩ፣ የብርሃኑን ፍሬ በበጎነት በጽድቅና በእውነት ሁሉ ዘንድ ነውና፣ እንዲሁም ጌታን ደስ የሚያሰኘውን ፈልጉ። ፍሬ ከሌለው ከጨለማ ሥራ ጋር ምንም አይነት ግንኙነት አይኖራችሁ፣ ይልቁን ግለጡት እንጂ ይላል። አዲሱን ትርጉም እያነበቡ ስለሆነ ነው ለየት ካለባችሁ። የቀድሞ አይነት ህይወት ብኩንነት ይለዋል። ብኩን ህይወት ይለዋል። ቁጥር 4 ላይ ወረድ ብላችሁ ብታዩ እና በምድር ላይ የሚኖረን ህይወት አጭር ነው። እንደ ጥላ ይለዋል መጽሐፍ ቅዱስ። እንደ ጥላ የሚያልፍ ነው፣ እንደ እንፋሎትም ደግሞ የሚተን ህይወት ነው። በጣም ብዙ እድሜ ያለን ይመስለን ይሆናል። ነገር ግን ምንም ሳናቀው ያልፋል። ተቀበልነው አልተቀበልነው እድሜ እየነጎደ ነው። ክብር ለስሙ ይሁን። እግዚአብሔር ይባረክ። አንዳንዴ መቀበል ይቸግረናል እና ፓስተር አንድ ነገር ሲል ሰምቼዋለሁ። የሆነ አይኑ ደከም ሲል ወንድ ልጅ ቶሎ አይቀበልም መነጽር ያደርግ እና ችግር ነው። ላንቀበለው እንችላለን፣ ግን ወደንም ጠላንም እንደ ጥላ እያለፈ የሚሄድ ዘመን ነው። የቀድሞ አይነት ህይወት ብኩንነት ነው። ስለዚህ ብኩን ህይወት እንድንኖር አያስፈልግም ማለት ነው። እንደ ጥላ የሚያልፍ ታዛዦች ልጆች እንደመሆናችሁ መጠን ቀድሞ ባለማወቅ ትኖሩበት የነበረውን ክፉን ምኞት አትከተሉ ይለናል አንደኛ ጴጥሮስ ምዕራፍ 1 ቁጥር 14 ላይ። ስለዚህ የቀድሞውን ህይወት አትከተሉ ነው። ሁለተኛው የኢየሱስን መምጣት እንደሚጠባበቅ ሰው ኑሩ ነው የሚለን። ይህንን ቁጥር 7 ላይ ማየት ትችላላችሁ። ቁጥር 7 ላይ እንዲህ ይላል፣ ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናል። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ ይለናል። እግዚአብሔር ይባረክ። ስለዚህ እያለን ያለው ምንድን ነው? መምጣቱን እንደሚጠባበቅ ሰው ኑሩ ነው። ክርስቲያኖች የሚያዘናጋን ዋናው ነገር ጊዜ አለን የሚል አመለካከት አለ። በቃ ጊዜ አለ ገና ነው እያልን ሁል ጊዜ ገና ይመስለናል። የጌታ መምጫን ስናስብ ሩቅ አድርገን ነው የምናስበው። ግን እንደሱ አይደለም። የመጽሐፍ ቅዱስ ላይ ስታዩ ሐዋርያቱ መቼ እንደሚመጣ አውቁም፣ ግን በቃ በእነሱ ጊዜ እንደሚመጣ በእነሱ ዘመን እንደሚመጣ አድርገው እያሰቡ ነበረ የኖሩት። ኤኒታይም ሊመጣ ይችላል እያሉ የሚጠባበቅ ህይወት ነበራቸው። እንዲህ ይላል ጌታ ሲናገር በማቴዎስ 24 ከቁጥር 42 እስከ 44 ድረስ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ፣ ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወ ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል። በመጨረሻው ዘመን ያለን ሰዎች እንዴት መኖር እንዳለብን ሐዋርያው ጳውሎስም የሚናገረው ነገር አለ። በአንደኛ ቆሮንቶስ 7 ላይ ከ29 እስከ 31 ወንድሞች ሆይ ሐሳቤ እንዲህ ነው፣ ዘመኑ አጭር ነው። ከእንግዲህ ሚስት ያላቸው እንደሌላቸው ሆነው ይኑሩ፣ የሚያለቅሱ እንደማያለቅሱ፣ ደስተኞች ደስ እንደማይላቸው ይሁኑ። ዕቃ የሚገዙ የገዙት ነገር የእነርሱ እንዳልሆነ ይቁጠሩ። በዚህ ዓለም ነገር የሚጠቀሙ እንደማይጠቀሙበት ይሁኑ። የዚህ ዓለም መልክ ኃላፊ ነው ይለናል። ሁሉን ነገር አድርጉ። በቃ ማድረግ ያለባችሁ ማግባት ካለባችሁ አግቡ፣ መማር ካለባችሁ ተማሩ፣ መስራት ካለባችሁ ስሩ። በምድር ላይ ያለውን ነገር ሁሉ አድርጉ፣ ግን እንደሌላችሁ እየቆጠራችሁ ኑሩ። ምክንያቱም አይተናል አይደለም?
በጣም የሚመኩበት ነገር ብዙ አለን የሚሉ ሰዎች ድንገት በሆነ ነገር በቃ ዌስታክ ማርኬት ወደቀ ከተባለ አብሮ ይወድቃል። እና ላይፋችን እንደዚህ መሆን የለበትም እያለን በቃ አለን፣ ግን እግዚአብሔር ይመስገን እንጠቀማለን፣ ከሌለን ደግሞ ኑሮ ይበቃናል ብለን እንድንኖር ነው መጽሐፍ ቅዱስ እየተናገረን ያለው። በዚህ አይነት ሁኔታ ነው ጌታን የምንጠባበቀው። ማለት በቃ ነገራችን ትኩረታችሁ ጌታ ላይ ይሁን ነው። መንፈሳዊ ነገራችሁ ላይ ይሁን። የምድሩን የሰጠን በምድር እንድንጠቀምበት ነው። እሱን ተጠቀሙ፣ ግን ምድር ላይ አይሁን ፎከሳችሁ፣ ምድር ላይ አይሁን እያለ እየተናገረ ነው። ባጭሩ ይህን ነው የሚላችሁ። በዓለም ስትኖሩ ማድረግ ያለባችሁን ሁሉ አድርጉ፣ ግን ልባችሁን አትጣሉበት ይላል። ለጢሞቴዎስም በጻፈለት መልእክት እንዲህ ይለዋል። በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ አንተ ግን በሁኔታዎች ሁሉ የረጋህ መከራን ታገስ፣ የወንጌልን ሰባኪነት ተግባር አከናውን፣ አገልግሎትን ፈጽም ይለዋል። የድሮ ትርጉም ደስ ይለኛል። አንተ ግን ምን በል ይላል? መከራን ተቀበል፣ ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ ይልና አገልግሎትን ፈጽም ይላል። ራሳችንን እየገዛን በመጠር እየኖርን በጸሎት እንድንተጋ ነው። ቁጥር 8 ላይ ይህንን ነው የሚናገርን ሐዋርያው ጴጥሮስ። ይህን ነው የሚያሳስበን። የጸሎት መሰዊያችን ከእግዚአብሔር ኃይል የምንቀበልበት ነው። በመጠን ኑሩ የሚለን እየጸለይን እየተጋን እንድንኖር ነው። የትኛውም ነገር ዲስትራክት እንዳያደርገን፣ የትኛውም ነገር ከዚህ ከጸሎት መሰዊያችን ላይ እንዳስነሳን እያለን ነው። ይህንን በምንም አይነት መንገድ አትደራደሩበት እያለን ነው። ክብር ለእግዚአብሔር አምላካችን ይሁን። እንደሱ ነው የሚለን፣ እያሳሰበን ያለው እሱን ነው። የጸሎት መሰዊያ ከእግዚአብሔር ኃይል የምንቀበልበት ስፍራ፣ ዘወትር በጸሎት ወደ እግዚአብሔር ፊት ስንቀርብ ያለ እርሱ በራሳችን መቆም የማንችል ደካሞች መሆናችንን አውቀን ነው ማለት ነው። ባንተ ነው የምንደገፈው። ያላንተ እስትንፋስ የለኝም፣ ያላንተ ሕይወት የለኝም፣ ያላንተ ምንም ማድረግ አልችልም እያልን ነው ጌታ። ክፉን ዘመን ማለፍ የምንችለውም በጸሎት ብቻ ነው። በማርቆስ ወንጌል 13:33 ላይ ስለዚህ ጊዜው መቼ እንደሆነ እንደሚሆን ስለማታውቁ ተጠንቀቁ፣ ትጉ፣ ጸልዩም ይላል። እንደገና ቁጥር 36 እና 37 ላይ ድንገት ሲመጣ ተኝታችሁ እንዳገኛችሁ ለእናንተ የምናገራችሁን ለሰው ሁሉ እናገራለሁ፣ ተግታችሁ ጠብቁ ይላል። በትጋት እንድንጠብቀው ጌታ እየጸለይን እያገለገልን ማድረግ ያለብንን ሁሉ እያደረግን እንድንጠብቅ የእግዚአብሔር ቃል ደጋግሞ ይነግረናል። መምጫውን የሚጠብቁ ሰዎች እንደዚህ አይነት ሰዎች ናቸው። የሚጠባበቁ ሰዎች አንድ ጌታ ለሰራተኞቹ፣ ለአገልጋዮቹ፣ ለባሪያዎቹ እመለሳለሁ ብሏቸው ይሄዳል። እመለሳለሁና እስክመጣ በቃ የተጋችሁ ቆዩኝ ብሎ ኃላፊነታቸውን ነግሮ ማድረግ ያለባቸውን ኃላፊነት አሳውቋቸው ይሄዳል። አንዳንዱ ጌታዬ ይቆያል፣ ይዘገያል፣ አይመጣም ብሎ እየበላ እየጠጣ ሌላም ነገር እያደረገ ሰራተኞቹን አቢዩዝ እያደረገ ይጠብቃል። አንዳንዱ ደግሞ በንቃት ይጠብቃል። ዛሬ ሊመጣ ይችላል ብሎ። ክብር ለእግዚአብሔር አምላካችን። እንደዚህ ነው እንድንሆን መጽሐፍ ቅዱስ የሚነግረን። ዛሬ ሊመጣ ይችላል። እንደሚመጣ ሆነን እንድንጠብቀው እግዚአብሔር ቃል ይነግረናል። ሶስተኛው በፍቅር ተመላለሱ ይለናል። እሱንም ቁጥር 8 ላይ ታገኛላችሁ። ለአማኞች እርስ በርስ መዋደድ ትእዛዝ እንጂ ምርጫ አይደለም። ፍቅር ብዙ ኃጢአትን ይሸፍናል ሲል የሰውን ኃጢአት በፍቅር የምንሸፍነው ለሰውየው ምህረት በማድረግ
እንደገና ደግሞ የእሱን ነገር ባለመግለጥ ነው። ራሳችን ይዘን በእግዚአብሔር ፊት እየተሸከምን ሰዎችን ታስታውሳላችሁ። ኖህ ከጥፋት ውሃ በኋላ ከሶስቱ ልጆቹ ጋር ይኖር ነበር እና አንድ ቀን ገበሬ ሆነ፣ ወይን ተከለ እና ወይኑን ከወይኑ ጠጅ ጠጥቶ ሰከረ እና ራቁቱን ሆኖ ነበር እና አንደኛው ልጅ አየውና ሄዶ ገበናውን ገለጠ፣ ለወንድሞቹ ነገረ። አባታችን እንደዚህ ሆኗል አለ። ሁለቱ ወንድሞቹ ግን ሊያዩ እንኳን አልፈለጉም። በላዩ ላይ የሚያደርጉበትን መጎናጸፊያ ይዘው ፊታቸውን አዙረው ነበር ወደኋላ ሄደው የጣሉበት። ገበናውን ሸፈኑ። እንዲህ ነው እርስ በርስ ልንሆን መጽሐፍ ቅዱስ የሚነግረን። አንዳችን የአንዳችንን ገበና ልንሸፍን ያስፈልጋል ማለት ነው። እንዲህ ሲሆን ፍቅር የኃጢአትን ብዛት ይሸፍናል። ይቅርታ ከፍቅር ጋር የተገናኘ ነው። በፍቅር የሚመላለሱ ሰዎች ወንድሞቻቸውን ይቅር ማለት አይቸገሩም። ኢየሱስ ክርስቶስ በመስቀል ላይ ታስታውሳላችሁ፣ እየገረፉት ሊሰቅሉት ላሉት ሁሉ ይማልድ ነበር፣ የሚያደርጉትን አያውቁምና ይቅር በላቸው። እኛም የበደሉንን ይቅር ስንል የእርሱን ባህሪ እያንጸባረቅን የጌታ ኢየሱስን። በጣም የሚገርመው እስጢፋኖስ ይህንን አድርጓል። ልክ እንደ ጌታው የሚያደርጉትን አያውቁምና ይቅር ብላቸው ብሎ ማልዶላቸው ሕይወቱን አሳልፎ ይሰጠዋል። እግዚአብሔር ይመስገን። ጌታ እንደዚህ አለ፣ አዲስ ትእዛዝ እሰጣችኋለሁ፣ ይኸውም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዝሙር እንደሆናችሁ በዚህ ያውቃሉ ብሎ ተናገረ። እርስ በርስ መዋደድ ድሮም አለ አይደል? ባልንጀራህን እንደራስህ ውደድ ይላል። በብሉይ ኪዳንም ያለ ሐሳብ ነው። ግን ለምንድን ነው ጌታ ኢየሱስ በአዲስ ኪዳን ላይ አዲስ ያለው? አዲስ ትእዛዝ ሰጣችኋለሁ ነው ያለው። አዲስ ትእዛዝ ሰጣችኋለሁ ብሎ እርስ በርሳችሁ ተዋደዱ። አዲስ ያደረገው አሁን ደረጃውን ከፍ አድርጎታል በአዲስ ኪዳን ላይ። ምክንያቱም እኔ እንደወደድኳችሁ የሚል ነገር ጨምሮበታል። እኔ እንደወደድኳችሁ እንደዚህ እንድንዋደድ ጌታ ይርዳል። እግዚአብሔር ይመስገን። ፍቅር የኃጢአትን ብዛት ይሸፍናል። ፍቅር በደልን አይቆጥርም። እንደ እግዚአብሔር ፍቃድ የምትመላለስ ቤተ ክርስቲያን መለያዋ ፍቅር ነው። ሰዎች በዚህ ያውቋችኋል ነው አይደል የተባልነው። ደቀ መዝሙር የመሆናችሁን በዚህ ያውቃል ስለሚል ጳውሎስ በመጨረሻው ዘመን የሰዎች ፍቅር እንደሚቀዘቅዝ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ተናግሯል። ራስ ወዳድ እንደሚሆኑ በመጨረሻው ዘመን ከአመፃ ብዛት የተነሳ የሰዎች ፍቅር እንደሚቀዘቅዝ ጌታም ተናግሯል። ማቴዎስ 4 ከ12 እስከ 13 ክፋት ስለሚገን የብዙ ሰዎች ፍቅር ይቀዘቅዛል፣ እስከ መጨረሻው የሚጸና ግን እርሱ ይድናል ይላል። በፍቅር መመላለስ የእኛን ውሳኔ የሚጠይቅ ነው። ዕለት በዕለት በቃ መወሰን ማለት ነው። የእኛን ውሳኔ የሚረዳን እግዚአብሔር ነው። ይህን ፍቅር ያፈሰሰው እግዚአብሔር ነው። ግን ከኛ ውሳኔ ይጠበቃል። ምርጫ ነው። ይቅር ማለትም ምርጫ ነው፣ ማፍቀርም ምርጫ ነው እና ምርጫችን ይሄ እንዲሆን እግዚአብሔር ይርዳል። ፍቅር በሌለበት ደግሞ አንድነት አይኖርም። ህብረት ከሌለን ኃይል አይኖረንም። ውበታችን ህብረታችን፣ ውበታችን እርስ በርስ መቀባበላችን ነው። ውበታችን አንድነታችን ነው። የሚያምርብን ይሄ ነው። ተጣሉ፣ ተለያዩ እንዲሆኑ ሲባል በጣም በቃ እንኳን ክርስቲያን ለማያምን ሰው እንኳን ትንሽ ግራ ያጋባል። ጴንጤ ያለሉ እንደ ያስብላል። አሁን ይባል እንደሆን አላውቅም፣ ድሮ ይባል ነበር። ምክንያቱም አሁን መስመሩ ላይኑ ስለሌለ ጴንጤና ሌላው መስመር ስለሌለ በቃ ምንም ቢደረግ ላይባል ይችል ይሆናል። ግን ድሮ እሱ ጴንጤ አይደለ እንዴ አንተ ጴንጤ አይደለ እንዴ ይባል ነበር የሆነ ነገር ሲደረግ እና እግዚአብሔር ይህን ምርኮ ይመልስልን። አራተኛው ቁጥር 10 ላይ ታገኙታላችሁ። በተሰጣችሁ ጸጋ
አገልግሉ ነው የሚለን። አገልግሉ ቁጥር 10 እንደዚህ ይላል። የተነሳውበት አንደኛ ጴጥሮስ ላይ ምዕራፍ 4 ቁጥር 10 ላይ ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። አገልግሉ አገልግሎት በቃ የአዲስ ኪዳን አማኞች ለአማኞች የተሰጠ ነገር ነው። በቃ የማያገለግል ካህን ያልሆነ የለም። ካህን ደግሞ አገልጋይ ነው። ካህን ሁሉ አገልጋይ ነው። አገልግሉ ነው የሚለው። የስጦታው አይነት ይለያይ እንጂ የጸጋ ስጦታ ያልተቀበለ ሰው ማንም ሰው የለም። ሁላችን የተቀበልነው የጸጋ ስጦታ አለ። ስለዚህ እንዲህ ይለናል መጽሐፍ ቅዱስ፣ ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል ይላል። ኤፌሶን 4 ቁጥር 7 ላይ ታገኙታላችሁ። በብሉይ ኪዳንም ይሄ ነገር አለ አይደል? ጌታ እግዚአብሔር እንዲህ ይላቸዋል። ቤተ መቅደሱ ወይም የማደሪያውን ድንኳን ሲሰሩ ጥበብ ያላቸው ሰዎች እንደነበሩ ይናገራል። ጥበብ የሞላባቸው እንደዚህ ይላል። ስለዚህም የመቅደሱን ግንባታ ስራ ሁሉ እንዴት ማከናወን እንዳለባቸው እግዚአብሔር ጥበብና ችሎታ የሰጣቸው ባስልኤል፣ ኤልያብና ጥበበኞች የሆኑ ሰዎች ሁሉ ስራውን ልክ እግዚአብሔር እንዳዘዘው ይሰሩት ጀመረ። ስለዚህ እግዚአብሔር በብሉይ ኪዳንም የተለየ ጥበብ የሚሰጣቸው ነበሩ። በአዲስ ኪዳን ለእያንዳንዳችን እንደዚሁ እግዚአብሔር የሰጠን ስጦታ አለ። በዚህ የጸጋ ስጦታ እንድናገለግል መጽሐፍ ቅዱስ ደጋግሞ ይናገራል። ግን ይሄ የሚሆንበት የምናገለግለው ለእኛ ሳይሆን በቃ የእግዚአብሔር ቤተ መቅደስ ወይም የእግዚአብሔር ሕዝብ እንዲታነጽ እንደሆነ መጽሐፍ ቅዱስ ይናገራል። ስጦታን የተቀበለ ደግሞ የተቀበልነው ልናገለግል ነው። የጸጋ ስጦታዎች ባለአደራ እንጂ ባለቤት አይደለም። ደጋግ መጋቢዎች እንደመሆናችሁ የሚለው ስቲዋርድሺፕ ነው። ስለሱ ነው የሚያወራው። ባለአደራነት፣ ስለ ባለአደራነት ነው። ባለአደራዎች ናችሁ እና በዚህ በተሰጣችሁ ነገር ተጠቅሙ፣ አትርፋችሁ ጠብቁ፣ አገልግሉ እያለን ባለአደራ እንጂ ባለቤት አይደለም። እግዚአብሔር ጸጋን በአደራ ሲሰጠን ለመንግስት ስራ ይጠቀሙበታል ብሎ ስላመነን ነው። እግዚአብሔር ኃላፊነት የሚጨምርልን ደግሞ መጀመሪያ የሰጠንን ጥቂት ነገር ታማኝ መሆናችንን ካየ በኋላ ነው። በጣም ብዙ ጊዜ በቃ ሰዎች ይጠሩና እጅ ከጫኑብን አንድ ጊዜ በቃ የሆነ ድሪም የምናደርገው አይነት አገልጋይ ሆነን የምንወጣ ይመስለናል። እንደሱ አይሆንም። እርግጠኛ ሆኜ ልንገራችሁ፣ 1000 ሰው እጅ ጭኖ ነቢይን ሐዋርያን ምናምን ነቢይ አይሆንም። ቀስ እያለ ነው ካለም ማለት ነው። ያ ጥሪው ካለ የሐዋርያነቱም ይሁን የነቢይነቱ ጥሪ ካለ ቀስ እያለ በሂደት ነው እየወጣ የሚሄደው። ድንገት ያደረገላቸው ሰዎች አሉ። እንደዛ በቃ ድንገት የተነሱ እንደ ሐዋርያው ጳውሎስ ገና ብዙ ሳይቆይ ነው በቃ ያስነሳው። ግን ሬር ነው መጽሐፍ ቅዱስ ውስጥ እንደዚህ ያለ አሰራር። እነ ጢሞቴዎስን እነ ቲቶን ምሳሌ መውሰድ ይችላላችሁ። ቤተ ክርስቲያን ውስጥ እያገለገሉ እየተጉ ነው ጸጋቸው እየወጣ የሚሄደው እንጂ ዝም ብሎ ድንገት በቃ ወጥቶ ከዛሬ ጀምሮ የሚባል የለም። ብዙ ዋጋ መክፈል አለ። ክብር ለስሙ ይሁን። ለቅባት ዋጋ ይከፈላል። አሜን። እንደሱ ብዙ ዋጋ ተከፍሎ በሂደት እያገለገሉ እግዚአብሔር እየመጣ ከፍ እያደረገን የሚሄደው እንደሱ። ድንገት ተቀብቼ አንዴ ሁሉ ቢያልቅልኝ ደስ ይለኛል። አይሆን ባላደራ ነው። በትንሽ ነገር ስንታመን በትልቁ እግዚአብሔር ይሾመናል። ሉቃስ 16:10 ላይ በትንሽ ነገር ታማኝ የሆነ በትልቁም ይታመናል፣ በትንሽ ነገር ያልታመነ በትልቁም አይታመንም ይላል። ጌታ ኢየሱስ በምሳሌ ሲናገር እንደዚህ አለ፣ እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠባበቁ ሰዎችን
ምሰሉ ይላል ሉቃስ 12:36 ላይ። ጌታ የሚመጣበት ጊዜ በትጋት እያገለገልን የተሰጠንን ኃላፊነት ተወጥተን ሊያየን ይፈልጋል። እግዚአብሔር ታማኝነትን ያከብራል ወገኖች። በታማኝነት በተሰጣችሁ ነገር አገልግሉ። አገልግሎት ደግሞ የሌላችሁ ይሄን ነው ማድረገው ማትሉ ሰው ምንድን ነው ማድረግ ፈልገ ማለት ማገልገል ፈልጋለሁ ውስጥ ያለው ይሄ ነው የምትሉ ሰዎች ብትነግሩን በየትኛውም ቦታ ላይ እግዚአብሔር ባስቀመጣችሁ ወይም ልባችሁ ባለው ቦታ ላይ እናሰማራለን። ግን በቃ ፍላጎትን ይጠይቃል፣ ኮሚትመንትን ይጠይቃል፣ ኃላፊነት ነውና ከየትኛውም አይነት አገልግሎት እግዚአብሔር ሰዎችን ያነሳል። እግዚአብሔር ይባረክ። ጴጥሮስ በነበረበት ዘመን ሰዎች ተነስተው አማልክቶቻቸው የአማልክቶች ወኪል ናቸው ማለት እነሱ የሚያመልኳቸው አማልክቶች ወኪል ናቸው ተብለው የሚታመኑ ሰዎች አሉ። እነሱ ከተናገሩ ማለት ያ አምላክ ብለው የሚያመልኩት እሱ እንደተናገረ ነው የሚቆጠረው እና ቃል በቃል እንደሱ ቃል አምላካችን ተናገረን ብለው ነው የሚወስዱት። እነኛም ሰዎች ከአምላካችን ጋር ዳይሬክት የሆነ ግንኙነት አለው ብለው ስለሚያስቡ ማለት ነው። ለዚህ ይቆሙና እነሱ ሲናገሩ ዛሬ አምላካችን ተናገረ ይላሉ። ሐዋርያው ጳውሎስ የሚናገር ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ብሎ ሲል ምን እያለ ነው? ማንም ሰው ቢናገር እግዚአብሔር እንደሰጠው ያንኑ ንጹሕ የሆነውን ቃል ይናገር እያለ ነው። ከምንም ነገር በላይ እግዚአብሔር እንዲህ ይላል ተብሎ ብለን ማለት በጣም እርግጠኛነት የምንችለው እግዚአብሔር በቃሉ ያስቀምጠውን ነገር ነው። ስለዚህ የሚያስተምር ሰው ሳይሸቃቅጥ እግዚአብሔር እንደተናገረው እንደዛ ይናገር። የራሱን ነገር ሳይጨምር ሳይቀንስ እግዚአብሔር እንደሰጠው እንደዛው ይናገር እያለ ነው። በብሉይ ኪዳን ነቢያቶች የሰራዊት ጌታ እግዚአብሔር እንዲህ ይላል ይሉ ነበር። እንዲህ ይላል ብለው ይጀምራሉ ትንቢታቸው። ምን ማለት ነው? በቃ ቀጥታ ከሱ እንደወረደ ነው የተቀበልነው ነው ምንናገረው እያሉ ማለት ነው። እግዚአብሔር ይመስገን። ስለዚህ ማንም የሚናገር እንደሱ ይናገር፣ እግዚአብሔርን ቃል ይናገር ይላል። በብሉይ ኪዳን ነቢያቶች እንደሚያደርጉት በአዲስ ኪዳንም የእግዚአብሔርን ቃል ስንናገር እንደ እግዚአብሔር ቃል ወይም እንደ እግዚአብሔር ፍቃድ እግዚአብሔር እንደሰጠን እየተናገርን ነው። የሚያገለግል ቢኖር እግዚአብሔር በሚሰጠው ብርታት ያገልግል ደግሞ ይላል። ቃሉን ደግሞ መስበክ ብቻ አይደለም፣ ሌላም አገልግሎት የሚያገለግል እንደዚሁ እግዚአብሔር እንደሰጠው ያገልግል እያለ ነው የሚለው። ሮሜ 12 ከቁጥር 6 እስከ 8 እንደተሰጠን ጸጋ የተለያዩ ስጦታዎች አሉ። ለአንዱ የተሰጠው ስጦታ ትንቢት መናገር ከሆነ እንደ እምነቱ መጠን ይናገር፣ ማገልገል ቢሆን ያገልግል፣ ማስተማርም ከሆነ ያስተምር፣ መምከር ከሆነ ይምከር እያለ ይናገራል። ለሌላቸው መለገስ ከሆነ አብዝቶ ይለግስ፣ ማስተዳደር ከሆነ በትጋት ያስተዳድር፣ ምሕረት ማድረግ ከሆነ በደስታ ይማር ይላል። ሁሉ በተሰጠው ይትጋ እያለ ነው። አምስተኛውና የመጨረሻው ቁጥር 11 ላይ የምታደርጉትን ሁሉ ለእግዚአብሔር ክብር ደግሞ አድርጉት እያለ ነው። ከላይ አገልግሉ፣ በተሰጣችሁ ነገር ሁሉ አገልግሉ እያለ ሲናገር ከቆየ በኋላ አሁን ደግሞ ምን ይላል? ካገለገላችሁ በኋላ ደግሞ ክብሩን ለእግዚአብሔር ስጡ እያለ ነው። ማንኛውንም አይነት አገልግሎት የትኛውም አይነት ተአምር ብታደርጉ ለእግዚአብሔር ክብር ይሁን። አሜን። ደስ ይላል። እግዚአብሔር ይመስገን። ከኔ ነው የሚል ነገር የሌለበት የእግዚአብሔር ነገር ብቻ ነው። እጃችን የሌለበት ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል ይልና ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆን በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን።
አገልግሎት እንደሱ እግዚአብሔር ይከብር ዘንድ ነው። ማንንም የማክበር ዓላማ የለውም። እግዚአብሔር ሰውን የማክበር አይደለም። መንፈስ ቅዱስ ጌታ ኢየሱስን ነው የሚያከብር። ለዚህ እንደሱ እያለን ነው ለእግዚአብሔር ክብር ነው የማገለግለው። ስራ ላይ እንኳን ብንሰራ ለእግዚአብሔር ክብር ነው የምናደርገው፣ ሁሉ ለእግዚአብሔር ክብር ነው። ምንም ያህል እግዚአብሔር ቢጠቀምብን፣ የቱንም ያህል ተአምራቶች በአገልግሎታችን ቢታዩ እንድናገለግል ጸጋን የሰጠን እግዚአብሔር ክብሩን የሚገባው እሱ ስለሆነ ለእርሱ እንሰጣለን። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ለመሆኑ አንተ ከሌላው እንድትበልጥ ያደረገ ማን ነው? ያልተቀበልከው የራስህ የሆነ ነገር ምን አለ? ከተቀበልህ ታዲያ እንዳልተቀበልህ ለምን ትመካለህ? ይላል። እንግዲያው ካገለገልን ትምክት የለም፣ በቃ ምንም ትምክት የለም። ምክንያቱም ሳንቀበል ያደረግነው ነገር የለም፣ ሁሉ የተሰጠን ስለሆነ። ከላይ ቁጥር 10 ላይ ጸጋ እንደተሰጠን ተናግሯል። አሁን ደግሞ የተቀበልከው ከሆነ መመካት የለም። እግዚአብሔር በእኛ ሕይወት የሚሰራውን ነገር ሁሉ የሚሰራው ለራሱ ክብር ነው። እኛ እግዚአብሔር በሚሰራው ስራ አብረን እንድንሰራ እድል የተሰጠን ሰዎች ናቸው። ይሄ ራሱ በጣም ደስ ይላል። ክብር ለእግዚአብሔር ይሁን። እድል ነው የተሰጠን። አይገርምም? እስቲ አጨብጭቡ። እንዲህ ያለ እድል ካገኘን መቼ አነሰ? ከእግዚአብሔር ጋር አብሮ ሰራተኛ መባል ማን ያውቀን ነበር? ማን ያውቀናል? ክብሩን እግዚአብሔር ይውሰድ። ስለዚህ አያምርብንም። እኛ በቃ እኔ ነኝ ብንል፣ ላይ ብንደርስ፣ ይገባኛል ብንል፣ አጃቢ ብናበዛ አያምርብንም። ክብሩ ለጌታ ነው። እግዚአብሔር በእኛ ሕይወት የሚሰራውን ነገር ሁሉ የሚሰራው ለእርሱ ክብር ነው። እንዲህ ይላል ማቴዎስ 5:16 ላይ ጌታ እንግዲህ ስትበሉም ሆነ ስትጠጡ ወይም ማንኛውንም ነገር ስታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉት። ይቅርታ 1 ቆሮንቶስ 10:31 ነው ይሄኛው። ማቴዎስ 5:16 ላይ ደግሞ እንዲህ ይላል እንዲሁም ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ሁሉ ይብራ። ሰዎች ሲያዩ አገልግሎታችሁን የምታደርጉትን ሲያዩ ይህንን አይተው በሰማይ ያለውን አባታችሁ እንዲያከብሩ እንጂ እናንተ እንዲያከብሩ አይደለም። በሰማይ ያለውን አባታችሁ እንዲያከብሩ ብርሃናችሁ በሰው ፊት ሁሉ ይብራ። መንፈስ ቅዱስ በሕይወታችን ምንም አይነት ታላላቅ ተአምራቶችን ቢሰራ ዓላማው ጌታን ማክበር ነው። በእርሱ በኩል ለእግዚአብሔር ክብር ምስጋና እያቀረባችሁ በቃልም ሆነ በተግባር የምታደርጉትን ሁሉ በኢየሱስ ስም አድርጉት ስለሚል ቆላስይስ 3:17 እግዚአብሔር ሕዝቡን ከግብፅ ምድር አውጥቶ ወደ ተስፋይቱ ምድር ሲመራቸው ብዙ ተአምራትን አድርጓል። ጠላቶቻቸውን እየመታ በተአምር እየመገበ ነው ያደረሳቸው። ግን ይህንን ሁሉ ለምን እንዳደረገ ኢሳይያስ 63:14 ላይ ሲናገር ወደ ሸለቆ እንደሚወርድ ከብት መንጋ በእግዚአብሔር መንፈስ እረፍት ሰጣቸው። ሕዝብህን በዚህ ሁኔታ የመራቸው ይልና ስምህን የከበረ ለማድረግ ነው። ያንተን ስም የከበረ ለማድረግ ነው እንጂ ለሙሴ ወይም ለነሱ አይደለም። እግዚአብሔር ዓላማ በእኛ ሲፈጸም እግዚአብሔር ይከብራል። ራሳችን ፈቃድና ሀሳብ የተመላለስን የእግዚአብሔር ፈቃድ በእኛ እንዲፈጸም መጠበቅ አይኖርብን። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው። እንግዲህ እንድታስታውሱ እንደ እግዚአብሔር ፈቃድ ለመኖር እናድርግ። አንደኛ የቀድሞውን የህይወት ዘይቤ ላይፍ ስታይላችንን እንተው። ሁለተኛ የኢየሱስን መምጣት እንደሚጠባበቅ ሰው እንኖር። ሶስተኛው በፍቅር እንመላለስ። አራተኛው በተሰጠን ጸጋ እናገልግል። አምስተኛው የምናገለግለውንም ሆነ የምናደርገውን ነገር ሁሉ ለእግዚአብሔር ክብር እናድርግ። ቆመን እንጸልይ። ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር ሆይ
በልጅ በጌታ በኢየሱስ ስም እናመሰግንሃለን። ሕዝብህን ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም በዚህ መባረክ እንድትባርክ እጸልያለሁ። አምላኬ ቅዱስ እግዚአብሔር ሆይ የበረከት እጆች በልጆች ላይ ይሁን። ጌታ ሆይ ከዚህ በኋላ በቀረን ዘመን ሁሉ እግዚአብሔር ሆይ አንተን እያከበርን አንተን ደስ እያሰኘን እንድንኖር ለእግዚአብሔር እንድንኖር እንድትረዳን ጸጋ እንድትሰጠን እንጸልያለን። በጌታ በኢየሱስ ስም ይሄ ጸጋ እንዲያልፍ እንጸልያለን። በጌታ በኢየሱስ ስም ጸጋ እንዲያልፍ እንጸልያለን። የሚረዳ ጸጋ በልጆች ላይ እንዲሆን እንጸልያለን። የአመፃ ጉልበት እንዲሰበር ጌታ ሆይ እንደ ፈቃድ እንዳንኖር የሚታገለ ነገር ሁሉ ሸክም ሁሉ ከኛ ላይ እንዲነሳ በኢየሱስ ስም እንጸልያለን። ስለሰማህን ተመስገን። በኢየሱስ ስም አሜን። ክብር ለእግዚአብሔር አምላካችን ይሁን።